بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ود ቤተሰቦች ዛሬም الدرس الثاني ክፍል 2 ይዤላችሁ መጥቻለሁኝ። የባለፈው ትምህርት ሰፊ ዕውቀትና ጥሩ ዕውቀት እንዳገኛችሁበት ተስፋ አደርጋለሁኝ። ዛሬ ትምህርታችንን በአላህ ፍቃድ የምንጨርስ ይሆናል። ከዛ በፊት እኛ ጋር ተመዝግባችሁ በውስጥ መማርና ቁርአናችሁን ማስተካከል የምትፈልጉ ከሆነ በዚህ ስልክ ቁጥር እየደወላችሁ ፈጥናችሁ ተመዝገቡ። አልሂዳያ ኦንላይን ቁርአን ማዕከል ያስተምራችኋል። ዛሬ የምናነሳው ባኑን ከሚለው ላይ ነው የምናነሳው፣ ባለፈው ካቆምንበት ቦታ ማለት ነው። ከኔ ጋር አብራችሁ እየደገማችሁ በሉት። ቢስሚላህ ባኑን ታያኑን ያታኑን ሳሳኑን ጂም ጂም ሐ ኸ ሐሳ ኸባ ጂም ታ ታሐታ ያ ጂም ባ ባኸታ ታ ሃ ባታ ያ ሃ ታ ሃ። ይቺ ፊደል መጨረሻ ላይ ያለችው ራ ልትመስላችሁ ትችላለች። ብዙ ጊዜ እህትና ወንድሞች ራ ብለው ያነቡታል። ይሄ ትክክል አይደለም። ይሄ ራ አይደለም፣ ይሄ ሃ ነው። ሃ መጨረሻ ላይ ያለችው ሃ ነች ማለት ነው። ኑን ታ ሃ ያ ሃ ባ ባ ሃ አሊፍ با ها ميم دال ذال جيم دال خا زال را زا جيم را خازا را زا يا را تازا ይቺም ኑን እንዳትመስላችሁ። የመጀመሪያዋ ታ ነች፣ ከላይ ሁለት ነጥብ ያላት ጥቁሯ ማለት ነው። ቀጥላ ያለችው ዛ ነች። በመቀጠል ሲን ሲን ሺን ሺን ሲላም ሺላም ሶድ ሶድ። እስኪ ይህን ፊደል ከኔ ጋር በሉት። ሶድ የሚወፍር የሆነ ፊደል ነው። ضاد ضاد طاء طاء ظاء صاد باء طاباء ضاد ألف ظاء ألف عين غين همزة ይቺን አይን ብላችሁ እንዳታነቡ ሐምዛ ነች። ይቺ ሐምዛ አይን ዛ
غين را صاد عين ضاد غين با عين دال تا غين ذال همزة 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 እነዚህ ሶስቱ ፊደላቶች ሐምዛ ናቸው። ሶስታቸው ማለት ነው ሐምዛ እያልን ነው የምናነባቸው። ቁርአኑም ውስጥ ታገኟቸዋላችሁ ከስር ከታች ማለት ነው። አሊፍም ዋውም ያም ተጽፈው ከላይ ግን ሐምዛ ከተጻፈ የሚነበበው ከላይ ያለው ነው። ማንኛውም ሐምዛ ሊሆን ይችላል ከላይ የሚጻፈው ፊደል ነው የሚነበበው። ይሄን ብቻ ሳይሆን አንዳንድ ጊዜ ሷድ ከታች ይጻፍና ሲን ከላይ ሊጻፍ ይችላል። ያኔ ከስር ያለውን ትተን የላይኛው ነው የምናነባው በሲን ማለት ነው። ስለዚህ አሁን እነዚህ ሶስቶቹን ሐምዛ ብለን ነው የምናነባቸው። ፋ ቃፍ ዋው ቃፍ ዋው ፋ ዋው ፋ ቃፍ ላም قاف لام يا فاء ميم ميم حاميم لام ميم تاميم تاميم እንደዚህ እያልን እንግዲህ እዚህ ደርሰናል ማለት ነው። ዛሬ አደርሱ ታኒ መጨረሻ ድረስ ቀርተናል። ኢንሻአላሁ ተዓላ እንግዲህ ያልገባችሁ ነገር ያለ አይመስለኝም። ካልገባችሁና ቅር የሚል ነገር ካለ ኮሜንት ላይ የጻፋችሁልኝ ጥያቄ መጠየቅ ይቻላል ማለት ነው። እስከ መጨረሻ ድረስ አብረን እንሄዳለን። ቁርአናችንን አብረን እናختማለን ማለት ነው። ቪዲዮ እንደተመቻችሁና ትምህርት እንዳገኛችሁበት ተስፋ አደርጋለሁኝ። ለእህት ወንድሞች ሼር ማድረጋችሁን እንዳትረሱ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ ላይክ ማድረግ እንዳይረሳ ማለት ነው። ወባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።